ሆኜ ንቅት ብዬ ነበር የገባሁት። መታ አንዷ የማላውቀውን ነገር ትልቁ አካውንቴ ተዘጋ ስትነግረኝ ነው ሙዴ የተበላሸው እንጂ መጀመሪያ በጣም ደስተኛ ሆኜ ሙዚቃዬን ከፍቼ ንቅት ብዬ ነበር የገባሁት። ግን እንደዛ ስትለኝ በቃ ግራ ገባኝ። ላይቭ ያልተገባበት ቪዲዮ ያልተፖስትበት አካውንት እንዴት ይዘጋል? እስቲል ነው መቀበል አልቻልኩም። ማመን አቅቶኛል። እስቲል ነው እውነት አልመስልሽ ብሎኛል። በሰከንዶች ጭርፍራፍ የሰው ልጅ እንደሚሞት ታውቂያለሽ? አዎ። ስለዚህ ይህን ካወቅሽ ታዲያ ሙዴ ገብሌ ጾም ላይ ሁላይ በቲያንስ 60 አካውንት ያለች ሴትዮ በእናትሽ እንደዚህ አይነት ሙድ፣ እንደዚህ አይነት ፖለቲካ፣ እንደዚህ አይነት የማሳዘን መሰንቆ አትምጪብኝ። ሌላሽ ስርዓትሽን ተጮች ገባሻል? እንደዚህ 1 ሚሊዮን 100 ሺህ ታይሻል። እኔ ፎሎ እኔ ፌመስ ስለሆንኩ ነው። ገባሽ? ምንም መስሜ ጥጥ ነው። 1 ሚሊዮን 100 ሺህ ለመግባት ገና 1 ኢንች በቁመትሽ መጨመር አለብሽ። ይሄንን አሳውቅሻለሁ። ገባሽ? ደው አሁን በአዲስ ቲክቶክ ባወጣው ጋጭር ሰው 1 ሚሊዮን ላይ ይገባል። ሳራ ራሷ ቁመቷን እንለካዋለን።